ስለዚህ ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና፣ ሕያው ብቻ አይደለም የሚሰራ፣ ሃሌሉያ የሚሰራ። ስለዚህ መስራት አለበት። ሕያው ነውና ካለ የማይሞት የማያረጅ የማይለወጥ የማይደክም መለኮት ነው ማለት ነው። ፈጽሞ የማይሞት ሕያው ማለት ከዘመን እስከ ዘመን የማይሞት ለዘላለም የሚኖር ማለት ነው። የሆነ ዘመን ላይ የሚጠፋ ማለት አይደለም። ሕያው ነፍስ፣ ለምሳሌ እኛ ነፍሳችን ሕያው ነው። በመንግስተ ሰማያት ይኑር ወይም በገሃነም ይኑር፣ የትም ቦታ ይኑር፣ ነፍስ ለምሳሌ የሰው ልጅ ነፍሱ አትሞትም። ለምን? እግዚአብሔር ቃል እንደምታውቁት እስትንፋስ ከምድር አፈር እፍ ሲልበት ሕያው ነፍስ ሆነ ይላል። ከምድር አፈር ሰውን አበጀውና እግዚአብሔር እፍ አለበት ይላል የሕይወት እስትንፋስ። ከዛ ምን ሆነ? ሰውም ሕያው ነፍስ ሆነ። ስለዚህ የሰው ነፍስ ሕያው ነው። ከዛ የተነሳ ነው ስጋችን ይሞታል፣ ወደ ምድር ይወርዳል። ዩሲ ስለዚህ ምንድነው? ነፍስ አትሞትም። ነፍስ ዘላለማዊ ናት። ለምን? እንደ እግዚአብሔር ሕያው ናት ነፍሳችን። ከእግዚአብሔር እስትንፋስ ስለወሰደች ሕያው ነፍስ ስለሆነች ነፍስ አትሞትም በፍጹም። ሞተ ሲባል ሰው ነፍሱ አይደለም የሚሞተው፣ ስጋችን ነው የሚሞተው። ነፍሳችን ትቀጥላለች። የት ትኑር? ምድር ላይ ነው እሱ የሚወሰነው። እንግዲህ ዘላለሟ እዚህ ነው የሚወሰነው። በእግዚአብሔር መንግስት ትኑር፣ በዛኛው ደግሞ በሲኦል ትኑር። ይፈረድባት አይፈረድባት፣ ግን ሟች አይደለችም። ደሴም ቲንግ ቅዱሳን የእግዚአብሔር ቃልም ሕያው ነው ይላል መጽሐፍ ቅዱስ። ሕያው ከዛ ቀጥሎ የሚሰራ ዩሲ የእግዚአብሔር ቃል ሰውን ይሰራል። የእግዚአብሔር ቃል ሰውን ይቀርጻል። የእግዚአብሔር ቃል ሰውን ያሳድጋል። የእግዚአብሔር ቃል ሰውን ይቀይራል። የእግዚአብሔር ቃል ሰውን ያስውባል። የእግዚአብሔር ቃል ሰውን ያበጃጃል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ያጽናናል። ለዚህ ነው ዳዊት ሲጽፍ ብዙ ምርኮ እንዳገኘ ሰው በቃልህ ደስ ደስ አለኛል። የእግዚአብሔር